ተናስተልኝ የሪያሊቲ ሚዲያ ተከታታዮቻችን እንደምን ሰንብታችኋል? እንኳን ለመስቀል በዓል በሰላም አደረሳችሁ። በተለይ ለመላው ኢትዮጵያ ኦርቶዶክስ ተከታዮች ሁሉ እንኳን ለመስቀል በዓል አደረሳችሁ ይላል የሪያሊቲ ሚዲያ። እንግዲህ መስቀል በዓል በትናንትናው ዕለት በየቦታው ደመራ በመደመር ተከናውኗል። በተለይ በአዲስ አበባ በመስቀል አደባባይ የኢትዮጵያ ኦርቶዶክስ ፓትርያርክ ብፁዕ አቡነ ማቲያስ እንዲሁም ከፍተኛ የመንግስት ባለስልጣናት በተገኙበት ከተለያየ አብያተ ክርስቲያናት ደግሞ መዘምራን ሽብሸባና ዝማሬ በማሰማት በደመቀ ሁኔታ በመስቀል አደባባይ ተከብሯል። ለመሆኑ የመስቀል በዓል ታሪካዊ አመጣጥ ምን ይመስላል? የመስቀል በዓልስ በእኛ ሀገር መቼ ወይ ከመቼ ጀምሮ ነው መከበር የጀመረው የሚለውን ለማቅረብ እሞክራለሁ። ጥላሁን አክሊሉ ነኝ። ተከታተሉት። የመስቀል ደመራ በዓል ታሪካዊ አመጣጥ ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ከወደቀበት መርገም ያድነው ዘንድ ከመቤታችን ከቅድስት ድንግል ማርያም ተወልዶ በ33 ዓመቱ በራሱ ፈቃድ መስቀል ላይ ተሰቀለ። ሰላምን ያደርግ ዘንድ ጥልንን በመስቀሉ ገድሎ ሕዝብና አሕዛብን በአንድ አካል ከራሱ ጋር ከእግዚአብሔር ጋር አስታረቀ። ከፍተኛ ወንጀል የሰሩ ሰዎች ብቻ ይሰቀሉበት የነበረው መስቀል ከጌታ ስቅለት በኋላ የመዳን ምልክትም ሆነ። ዳሩ ግን ጌታ የተሰቀለበት መስቀል ታምራትን በማድረጉ የታወኩ አይሁድ መስቀሉን ከሰዎች እይታ ለመሰወር ወሰኑ። ጉድጓድ ቆፍረው ቀበሩት። መስቀሉ የተቀበረበትን ቦታ ለ300 ዓመታት ያህል ቆሻሻ መጣና ማከማቻ አደረጉት። ምንም እንኳን አይሁድ ለጊዜው መስቀሉን ካይን ለመሰወር ቢችሉም ከክርስቲያኖች ልቦና ግን ሊያወጡት አልቻሉም። የመስቀሉ ብርሃን በልቦናቸው የሚያበራ ክርስቲያኖች እየበዙ መጡ። መስቀሉንም መፈለግ ጀመሩ። ንግስትና ቅድስት ይህን ደመራ በማድረግ በእውነቱ ኦርቶዶክሳውያን ብቻ ናቸው የሚታወቁት። ሌላው ዓለም አያውቀውም። የሌሊ ታሪክ በብዙ ቦታዎች ላይ አለ። እነ ሼክስፒር አስተሳሰቡን እንኳን ወስደው የጻፉበት ቲያትር የሰሩበት ነው የቅድስት ሌኒ ታሪክ። እነዚህ ሁሉ መልካም ምግባሮቿ የበለጠ ያሳወቃት ወይም መልካም ምግባሮቿ እንዲታወቁ ያደረገላት ከ320 እስከ 330 የፈጸመችው በጎ ተግባር ነው። ሌኒ ኢየሱስ ክርስቶስ የተሰቀለበትን መስቀል ከተቀበረበት ያወጣች በመሆኑ ዝንታለም ስሟ በክብርና በማዕረግ ይታወስላታል። በተወሰኑ የእምነት ተከታዮችም ዘንድ ቅድስት የሚባል መጠሪያ አትርፎላታል። ንግስትና ቅድስት ሌኒ። አድማጮቻችን በጠቅላላ እንኳን ለብርሃነ መስቀሉም እንኳን አደረሳችሁ። እግዚአብሔር አብ ጸጋ፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ ኅብረት አንድነት ከሁላችን ጋር ይሁን። ረድኤቱን ቸርነቱን ሁሉ አጉርልብን። እግዚአብሔር በረድኤትና በቸርነት ከሁላችን ጋር ይሁን።